ፕራይስ አንድን ሃይ ቴክ ካደረገልን በኋላ ይሄ ሊኩዲቲ ስዊፕ ነው ወይ ደግሞ ሊኩዲቲ ራን ነው የሚለውን በምን ማወቅ እንችላለን? ባይ ሲይንግ አወር ሪሰንት ፌር ቫሉ ጋፕ ማለት ነው። አሁን እዚች ጋር ይሄኛውን ሃይ ቴክ ካደረገልን በኋላ ይሄኛውን ፌር ቫሉ ጋፕ ቡሊሽ ፌር ቫሉ ጋፕ መጠቀም ትቶ ኢንስቴድ ቤሪሽ ፌር ቫሉ ጋፕ ክሬት እያደረገልን ማርኬቱን ወደ ታች ቤሪሽ ፌር ቫሉ ጋፕ ፑሽ የሚያደርገው አይነት ከሆነ ዳት ኢዝ ሊኩዲቲ ስዊፕ። ግን እዚህ ጋር ቡሊሽ ፌር ቫሉ ጋፓችንን ተጠቅሞ ደግሞ ማርኬቱ ኤክስፓንድ የሚያደርግ ከሆነ ደግሞ ይሄ ምንድነው? ሊኩዲቲ ስዊፕ ሳይሆን ሊኩዲቲ ራን ይሆናል ማለት ነው። ሶ እዚች ጋር በምንድን ነው ኮንፈርም የምናደርገው ነው? እዚች ጋር በምን ኮንፈርም ማድረግ እንችላለን? ዲስ ኢዝ ፎር አወር ቻርት። ወደ 5 ሚኒት ቻርት እንወርዳለን ማለት ነው። ወደ 5 ሚኒት ቻርት ከወረድን በኋላ እዚች ፌር ቫሉ ጋፕ ላይ የ4 አወር ፌር ቫሉ ጋፕ ላይ ማርኬቱ እንዴት ሪያክት እያደረገ መሆኑን እናያለን ማለት ነው። እቺ ቤሪሽ ፌር ቫሉ ጋፕ ሌላ ቤሪሽ ፌር ቫሉ ጋፕ ክሬት ማድረግ አቅቷት ኢንስቴድ እቺኛን ቡሊሽ ፌር ቫሉ ጋፕ ተጠቅሞ ማርኬቱ የላይኛውን ሃይ ብሬክ ሲያደርግልን እቺኛን ሃይ ብሬክ ሲያደርግልን እኛ ባይ ስቶፕ እዚህ ጋር በማስቀመጥ መግባት እንችላለን ማለት ነው። ስቶፕ ሎስ ሁሉ ጊዜም ሁለተኛው ስዊንጋችን ላይ እናስቀምጣለን እዚህ ጋር ማለት ነው። ፎር ዲስ ኬስ ደን ታርጌት ስናደርግ 1 2 3 ታርጌታችንን 1 2 3 እናስቀምጣለን። ከዛም በኋላ ላይ 1 2 3 ሂት ሲያደርግልን ፓርሻል በመውሰድ ማርኬቱን ብሬክ ኢቭን አድርገን ደግሞ ለተሻለ ፕሮፊት መጠበቅ እንችላለን ማለት ነው። ሶ እንደዚህ አይነት ቪዲዮ ስለቅ እንዲደርሳችሁ ስለ ፌር ቫሉ ጋፕ በደንብ ማወቅ የምትፈልጉ ከሆነ ሜክ ሹር ይሄኛውን ቻናል ፎሎ ማድረጋችሁ። ፒስ